ጎበዝ አንቀልል። ይበቃል ማለት እንኳን አቅቶናል። አሁን ግን ስራ ይጠበቅብናል። ዝም ብሎ መመላለስ ሊቀር ይገባል። የውሸት ኑሮ መቅረት አለበት። የታረመ መልካም ጸባያችን ይመለሳ። ሰው መውደዳችን ይመለሳ። መተቃቀፋችን ይመለሳ። መጎራረሳችን ይመለሳ። መገፋፋታችን አይደለም መተቃቀፋችን ይመለሳ። ዋዛ ፈዛዛ ሊቀር ይገባል። ወገኔ ለመጽናኛ ብቻ እንድትቀመጥ ነው የምትፈልገው ወይስ ሕይወት እየሰጠህ መቀጠል ነው የምትፈልገው? እስከ ዛሬ የሚያጋድሉን የመርዝ ቅስቀሳዎች፣ የሰጣ ገባ ትንኮሳዎች ካልተማሩ ሰዎች ነው አይደለም፣ ተማርን ከሚሉ ሰዎች ነው። ወጣት የሌላት ቤተክርስቲያን አትቀጥልም ጎበዝ። እድሜም በሽታም የዚህ ዓለም ክፉ ሴራም ብዙዎችን ይገላል። ለመጽናኛነት ነው እዚህ የምንሰበሰበው ወይስ ሕይወት ሰርተን ለመቀጠል ነው?